ሰላም ሰላም የእኑ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? ዛሬ ደግሞ ጎመን በቆስጣ አሰራር እንዴት እንደሆነ ይዤላችሁ መጥቻለሁ። በዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ተከታተሉኝ። ያው እንግዲህ ጎመናችንን ካዘጋጀን በኋላ በእቃ ላይ አግተን እንዲህ በምንፈልገው መጠን ከፈለጋችሁ ተለቅ ማድረግም አነስ ማድረግም ይቻላል። በፈለጋችሁ ሳይዝ እንዲህ እንደምታዩት እንዲህ እንቀረድዳለን ማለት ነው። ጎመኑ ያው እዚህ መልኩ እንዲህ ከላጥኩ በኋላ እንጨቱን ማልጥልም እኔ እጠቀመዋለሁ። እንጨቱን እየላጥኩ እየቆራረጥኩኝ አስገባበታለሁ ማለት ነው። በዚህ መልኩ እንደምታዩት አዘጋጁ እንጨቱንም እንግዲህ እንደዚህ ካዘጋጁት በኋላ ጎመኑን በደንብ ማጠብ ነው። እዚህ ጋር በደንብ አጥባለሁ። እንጨቱንም እንግዲህ በዚህ መልኩ እናጥበዋለን። ይሄኛው ደግሞ እንግዲህ ቆስጣ ነው። ቆስጣውንም በዚህ መልኩ እናጥባለን በደንብ አግተን። ያው እንግዲህ እንደምታዩት እንጂ ቆስጣውን ካጠብኩኝ በኋላ ከትፈዋለሁ። እንጂ እንደምትመለከቱት ትንሽ ደቀቅ አድርጌ ከትፌዋለሁ። ከዛ ሽንኩርታችን እንዲረዘም አድርገን እንከትፋለን። ሽንኩርታችንን ወደ ድስት ካስገባን በኋላ እንግዲህ ዘይታችንን በመጠኑ እንጨምራለን። ሽንኩርታችንን እንግዲህ በደንብ አድርገን እናደርጋለን። እዚህ ጋር ሽንኩርታችን እንደተጠበሰ በኋላ እንግዲህ ጎመን እናስገባለን። ያው እኩል ስለማይበስል እንጨቱ ቀድሞ መግባት አለበት። በደንብ መጠበስ አለበት። እዚህ ጋር ደግሞ ጎኑ ላይ ያው ለጎመኑ ማባያ ደግሞ ሽሮ እየሰራው ነው። ቲማቲም፣ ሽንኩርትና ነጭ ሽንኩርት እና ዘይት አድርጋችሁ መጥበስ ነው። እዚህ ጋር እንግዲህ
እዚህ ጋር ሽሮዬን እንግዲህ ለመስራት ውሃ ከልሻለሁ። እዚህ ጋር እንግዲህ በዚህ መልኩ ከበሰለ በኋላ ጎመናችንን እናስገባለን ማለት ነው። ቀጣይ ጎመኑን ትንሽ እንዲጠበስ ካረግን በኋላ ቆስጣውን እናስገባለን። ያው ቆስጣ ቶሎ ነው የሚበስለው ወዲያው፣ ብዙም ጎመኑን በጣም አታቆዩት። ቆስጣውንም ያው መቆየት አይፈልግም እሳት ላይ። በዚህ መልኩ እናስላለን ማለት ነው ጨምረን። ያው ቆስጣ እንግዲህ ወዲያው ነው የሚበስለው። ሲጀመር እሳት ብዙም አይፈልግም። እዚህ ጋር ነጭ ሽንኩርት የማይቀር ነገር ነው። ነጭ ሽንኩርት በጣም ያጣፍጣል፣ በጣም አሪፍ ነው። እንዳትረሱ ነጭ ሽንኩርት ተጠቀሙ። ጎመኑን ያው በጣም መቆየት ስለማይፈልግ እንዲህ ጠበስ ጠበስ ሳርጋችሁ እዚህ ጋር እንግዲህ በስሏል። ያው በስተመጨረሻም ጨው እንጨምራለን እና የተለያየ ቅመም ካላችሁ መጠቀም ትችላላችሁ። እዚህ ጋር እኔ ኮረሪማ አድርጌበታለሁ። ኮረሪማ በጣም ያጣፍጣል፣ አሪፍ ነው፣ ጨመሩበት። እዚህ ጋር ደግሞ በመሀል እንግዲህ ሽሮዬን ደግሞ እዚህ የጨመርኩኝ ነው። በመሀል ጎመናችንን በዚህ መልኩ ደርሷል ማለት ነው። መጨረሻም ቃሪያ እንጨምራለን። ቃሪያ እንግዲህ በጣም አስፈላጊ ነው። ቃናው እንግዲህ በጣም ደስ ይላል። ጎመን ላይ ደግሞ ቃሪያ መጨመር እንግዲህ ጎመናችን በዚህ መልኩ ደርሰዋል። እነዚህ ጋር ደግሞ ሽሮአችንን እየተንተከተከች ነው። ጨው ነው የሚቀራት ማለት ነው። እዚህ ጋር ጨው ተጨመረ። እንግዲህ በዚህ መልኩ ሰርቻለሁ። ቀጣውን እንግዲህ ያው መብላት ነው የቀረው። እንጀራችን በዚህ መልኩ አቅርቤ ያለው። በሌላ ቪዲዮ ምን እንድሰራላችሁ የምትፈልጉትን የምግብ አሰራር ጻፉልኝ፣ እሰራላችኋለሁ የፈለጋችሁትን። በዚህ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።